ከዛ በኋላ ፊት ለፊት ተጋጠሙ። እኛ አንተኔ ውሻ መሰልኩ በትርና ትሪዘም ተመጣብኝ ያለው ኖ አለው እኔ መጣብ በእስራኤል አምላክ አንተ በተገዳደርከው በሱ ስም ነው አልኩ በእስራኤል አምላክ ስም ነው ሃሌሉያ። ስለዚህ አንተ አልተገረስክም አለው ስድብ ሳይሆን ቃል ኪዳን የለህም ነው ክብር ለኢየሱስ ይሁን። ስለዚህ አንተ ቃል ኪዳን ባለው ህዝብ ላይ የተነሳው በእግዚአብሔር ላይ ነው አለው እና አንተን ቆርጠሃለሁ አለው እጁ ላይ ሰደደ ክብር ለኢየሱስ ሰይፉ ላይ ስላየው እሱ ተቀበለ በኋላ ወደቶታል እና ቆርጠሃለሁ የበኋላ ይሆናል አለው ክብር ለኢየሱስ ይሁን። ጨረሰ። እስራኤል ልጆች የሚሆነው ይሄንን በቃ ምንድነው ብቻ ሲሉ ነበር እያሉ ነው ብቻ አለው ክብር ለኢየሱስ ባንዱ ተከሰረው እንዲህ አለና ወደቀ። ገና ግተኞች አልሆኑ አልተንቀሳቀሱም። በኋላ ሰይፉን አመጣና ራሱ ሰይፍ ወስዶ ቆረጠና ጭንቅላቱን ሲያነሳው ነው አሉና እስራኤል ልጆች 40 ዓመት ይንቀጠቀጥ የነበረ ሩጫ ከዛ በኋላ ሰይፉን አንስቶ ለሙርስ በለው አሳድ እዛ ፍልስጤምም ያየውታ ከዛ በኋላ የበረከት መዓት መበዝበዝ ኢየሱስ ጌታ በቀላል አሁን ምንድነው ስንት ሰው ያሸነፈው በአንድ አሸናፊ ከስንት አሸናፊ ሆነ ምንድነው ፈሪው ሲንቀጠቀጥ የነበረ ከዛ ይላል ምናምን ማለት በረከት ያሳደለኩ ሄዶ ከዛ በለው ምን በለው አደረሰበት ምናምን ከየት መጣ አንዱ አሸነፈ ድሉ የሁሉ ሆነ በአንዱ ምክንያት ሌላው ሁሉ ስራው በረከት መበዝበዝ ነው ሁሉ ጠላቱን ማሳደድ ተሸነፈ ኢየሱስ ክርስቶስ ጌታ ነው አንዱ ኢየሱስ አሸነፈ አሜን ለዚህ ነው አሸናፊዎች ሆኑ አንዱ ድል ነሳ ለዚህ ነው ድል ነሾች ሆኑ አንዱ ታዘዘ ለዛ ነው ብዙዎች ጻድቃን ይሁን በአንድ በክርስቶስ አሜን አሜን ክራይስት በክርስቶስ ነው ሲል ከኬሲ ነገር ሁልጊዜ በጌታ ደስ ይበላችኋል አውራታው ተግቤላል በጌታ ብሎ ሚስጥርቁ ሲገባ ነው አሜን በጌታ ሃሌሉያ በእርሱ በእርሱ ተባባላ ቃሉ ነው በእርሱ በእርሱ ካሸናፊዎች ነው በቃ ድባባ ነገር ግን በክርስቶስ ኢየሱስ ሁሉ ጊዜ በመንሳቱ ለሚያዝ በክርስቶስ ናችሁ በክርስቶስ ነን ድላችን ያለው እዛ ጋር ነው በአብዛት ያለ ተቀባይነት ያለው እዛ ጋር ነው ጽድቃችን ያለው እዛ ጋር ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው አንድ እግዚአብሔር ሰው ምን ምሳሌ ሰጠ አንዲት እዛው ተናገራለች ግን ዝሆንና አንዳንዶቹ አይጥ ይላሉ አንዳንዶቹ ጉንዳን ይላሉ ምን እናርጋት በእናንተው አይቶ እሺ ድልድይ ለመሻገር ተመካከሩ አይጥ አወጣች ዝሆኑ ላይ ከዛ ድልድዩ ለዝሆን ለመጣቁት ሲሻገሩ ነቅነቅ አለና ድንጋጤ ሆነ እና ግን ዝሆን ቀስ ብሎ በሰላም ተሻገረ ልክ እንደተሻገሩ አይጣጡ ብላ ወርዳ ተቀነቀ ነው አይደል እንነቃለን ለመሰላችሁ ጉዳዩ በእርሱ ነን እንነቃለን ላይ ነው ሃሌሉያ በሚነቀንቀው ነቀደ ድልነሳው ድልነሳለን አሜን ነው ሃሌሉያ በእርሱ ነው ተሸክሞናል አርጎናል በእርሱ ውስጥ ነን ያለን እርሱ ደስ ኢየሱስ ክርስቶስ ጌታ ስለዚህ ሊቀ ካህናቱ ሲገባ ገብተናል ሃሌሉያ ያንንበት ስፍራ ለማወቅኛ እሱ ያለበት ጋር እሱ ጋር አለ በሰማይ ስፍራ እግዚአብሔር ከፍ ሲያደርገው እኛን ከእርሱ ጋር ከፍ አድርጎ ከእርሱ ጋር ተቀምጠናል ከእርሱ ጋር እንደተነሳን እግዚአብሔር ቃል ይነግረናል በሰማይ ስፍራ ደግሞ እሱ እንዳስቀመጠው እኛም ደግሞ ከእርሱ ጋር እንዳስቀመጠን ይነግረናል ሃሌሉያ በእርሱ አሜን እሺ ከዛ አልፎ ሊቀ ካህናት ከሰው መመረጥ የሚገባበት ምክንያት ምንድነው ስለ ሰው ነገር የሚገባውና የሚያመው ፔኑ ፊሊንጉ ምናምን ሁሉ ምንም ያረግ አንደርስታንድ የሚያረግ ኢየሱስ ክርስቶስ ፐርፌክት
ፍጹም የሆነ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነ ኢየሱስ ለምን አንደኛው ሰው መሆን ያስፈልገበት ምክንያት ኢየሱስ ኃጢአታችንን ሊሸከምና መስዋዕት ሊሆን ብቻ ሳይሆን ዕብራውያን ምዕራፍ 3 ላይ ምዕራፍ 2 ላይ ለምን ሰው እንደሆነ የእግዚአብሔር ቃል ይነግረናል። ዕብራውያን ምዕራፍ 2 ቁጥር 16 እና 17 እና ቁጥር 18 ከፈታችሁ ከኔ ጋር ናችሁ አይደል? እሺ የአብርሃምን ዘር ይዟል እንጂ አይደል? ቁጥር 16 መጽሐፍ ቅዱሳችሁ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ቁጥር 17 ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆኑ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። አያችሁ ኢየሱስ የመላእክትን ዘር ይዞ መጥቶ ቢሆን ኖሮ ሊቀ ካህናት መሆን አይችልም። ለምን ሊቀ ካህናት ተብሎ መመረጥ አለበት? ለምን የሰውን ነገር መረዳት የሚችል ድካምን ስለሚለብስ ላልተማሩት ወይም ለሚስቱት ምን ሊያደርግላቸው ይችላል? ሊራራላቸው ይችላል። አንዱ ትልቁ የሊቀ ክህነት ኳሊቲ ርህራሄ ነው። የሚራራው ደግሞ ስላለበት ስለሚያውቀው ፔኑን ስለሚረዳ ምን ያደርጋል? አንደርስታንድ ያደርጋል። ሃሌሉያ። ስለዚህ ኢየሱስ ሰው ሲሆን ሰው በሚያልፍበት ነገር ሁሉ አልፎ ዕብራውያን ምዕራፍ 4 ላይ እንደሚናገር በነገር ሁሉ እንደኛ የተፈተነ ከምን በቀር ይሏል? ከኃጢአት በቀር አላደረገም እንጂ ተፈትኗል። ፈተናን ያውቃል፣ ፔኑን ያውቃል፣ ይረዳል። ስለዚህ በአብ ፊት ስለኛ ሲቆም አንደርስታንድ ያደርጋል። በድካም በውድቀት አንደርስታንድ የሚያደርግ ሊቀ ካህናት ነው። እዚህ ጋር ቁጥር 17 የሚናገረው የሚምርና የታመነ የሚምር ነው። ደግሞ ምን ያለ ነው? የታመነ። አሜን። ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ሊቀ ካህናቱ የሚራራ ሊቀ ካህናቱ የሚራራ ውድቀት ይገባዋል ነው። ሃሌሉያ። ለዛች ንግስቲቱ አይደለም ክብር ለኢየሱስ። ምናልበት ነገር ይገባዋል፣ የእግዚአብሔር ነገር ደግሞ ይገባዋል። ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው። የእግዚአብሔር የሆነው ነገር ይገባዋል፣ ደግሞ የኛ የሆነው ነገር ደግሞ ይገባዋል። ስለኛ ወክሎ በአብ ፊት ሊቆም ሊያስረዳ ከእግዚአብሔር ዘንድ ማናቸው ነገር ለእኛ ሊያስለቅቅ የታመነ ሊቀ ካህናት ወይም ቅድም ስንዘም እንደነበረው ጠበቃ ነው። ሃሌሉያ። ጠበቃ ሁልጊዜ ሳይሉ ለማን ነው? ለከስተመሩ ማለት ጠበቃ ካያዛችሁ ጠበቃው ሁልጊዜ የሚቆመው ፍርድ ቤት አሳልፎ አይሰጣችሁም። አሜን። ኢየሱስ ጌታ ነው። የፍርድ ቤት ነገሩን በሙሉ ያውቃል። ኮርቱን ያውቃል፣ ስርዓቱን ያውቃል፣ ዳኛ የሚፈልገውን ነገር ያውቃል፣ ፕሮሲጀሩን ያውቃል። ከእናንተ ደግሞ መስማት ያለበትን ሁሉ ይሰማል። ትክክል የሆናችሁትን ትክክል ያልሆናችሁትን እጃችሁ ላይ ያለውን ማስረጃ ያውቃል። ከዛ በኋላ ከእናንተ ተቀብሎ ያለውን ነገር ሁሉ ፍርድ ቤቱ በሚፈልገው ባለው መልኩ እናንተ አሸናፊ መሆን የምትችሉበትን አሜን ነው ፍሪደማችሁን ነፃነታችሁን ወይም ጥቅማችሁን ልታገኙ የምትችሉበትን ነገር በፕሮፌሽኑ በተማረው ባለው ክህሎት ይቆምና ስለ እናንተ ቆሞ እንድታሸንፉ የሚያደርግ ነው ጠበቃ። አሜን ነው። አሁን መጽሐፍ ቅዱስ ሲናገር በአብ ዘንድ ሊቀ ካህናት አለን ነው የሚለው፣ አለብን ሳይሆን አለን። ስለዚህ ለእኛ ሊሟገት ወይም ደግሞ ለእኛ ሊቆም በአብ ዘንድ ሊቀ ካህናት አለን። ወይ ኢየሱስ ሞቶ ከሞተ በኋላ ይኸውላችሁ እንግዲህ የመጣው በሞትላችሁ ነው፣ ሞቼላችኋለሁ፣ ከዚህ በኋላ ስራችሁ ያውቃችሁ እሺ ብሎ አልሄደም። ሃሌሉያ። ስለኛ እንደሞተ ስለኛ ከሞታ እንደተነሳ አሁንም በአብ ቀኝ ያለው ስለኛ ልክ ስለኛ እንደሞተ ለኛ በሞተበት ሌብል ልክ ስለኛ ከሞታ በተነሳበት በዛው ደረጃ ልክ
አሁንም በዛው ልክ በዛው መንፈስ በዛው ደረጃ ልክ በአብ ዘንድ ስለኛ አለ። በአብ ዘንድ ድፍረት አለን። ቅድስተ ቅዱሳን ውስጥ ድፍረት አለን። ሊቃነ መጽሐፍ ቅዱስ ለምን በአብ ዘንድ ታላቅ ሊቀ ካህናት አለን። አብ አፕሪሼት ያደረገው ሃሌሉያ የሰማይ የምድር ኮርት ዳኛው አፕሪሼት ያደረገው በአብ ዘንድ ተቀባይነት ያገኘ ቅዱስ የሆነ ከኃጢአተኞች የተለየ ከተንኮል የሌለበት ነውር የሌለበት በደል የሌለበት የአምላክ ልጅ ሆነ ደግሞ የሰው ልጅ ሆነ ስለኛ ጠበቃ ሆኖ ሊቀ ካህናት ሆኖ በአብ ዘንድ አለ። ኢየሱስ ክርስቶስ ጌታ ሃሌሉያ። እና ሲናገር ደግሞ የሚምር ነው የሚራራ ነው። እንዴት ሄዳረክ የሚል አይደለም ይገባዋል። እኔም አልፈርድብሽም ደግመሽም አታስሪ የሚል ነው። አሜን አሜን። ኢየሱስ ክርስቶስ ጌታ ሃሌሉያ። በአብ ዘንድ እንዲህ ያለ ተስላላችሁ ይላክሳል። እኔ በጣም ይደንቀኝ ወደ እግር ኳስ ጨዋታ ስመጣ የአርሴናል ደጋፊዎች በጣም ይገርሙኛል። ብዙ ያበሾቹ ማለት ነው ብዙ ልክ የሚያይት አልገጠመኝም። ያበሾቹ ግን በጣም የሚደነቅ ኳሊቲ አይቼባቸዋለሁ። ለምንድን ነው ጊቭ አፕ አያደርጉም? አስራ ምናምነኛ ሆኖ የወጣ በቃ ከገኘ የወጣ ነው ምናምን 4-0 ተሸንፎ ጨዋታ ላይ ይሏል። ለምን ፎርዋርድ ለታም ለምን ወርዋርድ ለታም ጨዋታ ወደ ያስፈልገው መረብ ለምን አስፈለገ? ግን ኳሊቲያቸው ምንድን ነው? ጂማፓ ያረጉ ምን መሰለህ እኮ ምናምን ብለው ጆሃንስበርግ ቪክቶሪያ ሄዱ አንድ ናቸው። ኢትዮጵያ ከአዲስ አበባ ይጡ አድሬት ይጡ አይኔ እንትን ታይባታል። እና አሁን መሰለህ እንዲህ ብሎ አሁን ወንጌል እንደዚህ ያደርግ ምናምን ደግሞ ይገርማችሁ እንደሚሉት ደግሞ በቃ ወደቀ ስትሉት በቃ ምናምን ደግሞ ስለዚህ ነው ደግሞ ያሸንፍና ደግሞ እንጣጣጣ ነው ይመጣል። ብቻ ወይ አይወድም ወራጅ ተወራጅ ታይቷል እንደተሰቀለ ለሮዳሜ ክርስቲያን ይመስል ወይ በጋዛ ግን የበለጠው ራሳቸው የአርሴናል ደጋፊዎች ማነው ተጫዋቾች ራሳቸው ለቆው ይውጡ እንጂ የአርሴናል ደጋፊዎች አይደሉም። እነኛ እንደምንም አውልቀው ወጥተው ገና ውስጥ ይገባሉ። ደጋፊዎቹ እንዳሉ ናቸው። ይማካሩ በጣም ይደንቃል እንጂ እኔ ግን መላችሁ ሊቀ ካህናታችን ኢየሱስ ከአርሴናል ደጋፊዎች ይልቅ ይሻላል። ይማካሩ እሱ ይማካሩ ኢየሱስ ይማካሩ ከእነሱ ይመጣል። ሃሌሉያ የሚራራ ጊባ የማያደርግ እና እግዚአብሔር ቃል ሲናገር ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላል። ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላል። የሚምር ነው፣ የታመነ ነው፣ የሚራራ ነው። ኢየሱስ ክርስቶስ ጌታ ነው። ዕብራውያን ምዕራፍ 7 ላይ ነው የሚለው። ሃሌሉያ ይሁላችሁ። ሰው ደክሞባችሁ ሊሆን ይችላል። እናንተም በራሳችሁ ላይ ደክማችሁ ሊሆን ይችላል። ግን ያልደከመባችኋል ኢየሱስ ክርስቶስ ጌታ ነው። እኔ ምን አይነት ሰው ነኝ ብላችሁ ራሳችሁን እየተረከማችሁ ሊሆን ይሆናል። ኢየሱስ አለ፣ ሊቀ ካህናቱ አለ፣ የሚምር የሚራራ እኔ ልቤ በጣም ይነካል። አንዳንዶች በተለይ በዚህ ቅዱስ ቅዱሳን አውቶችን ላይ እዚህ ፐርሰንት በምናደርገው አንዳንድ ጊዜ ከአንዳንድ ጊዜ በአካል ይህ ጥያቄ ይጠይቁኛልና ልቤ በጣም ይነካል። እግዚአብሔር ግን ይቅር ይለኛል ወይ? የኔ ኃጢአት ቀላል አይደለም ፓስተር። አንዳንዶች ይናገራሉ ኃጢአታቸውን፣ አንዳንዶች አይናገሩም። እና ልቤ የሚነካው በእግዚአብሔር ልቤ ይነካል። የሚምር ነው፣ የሚራራ ነው፣ ፈላጊ ነው፣
መስዋዕት የቀረበ አለ። ኢየሱስ መስዋዕት ሆኗል ስለኃጢአት። እሱ ሊቀ ካህን መስዋዕቱን ይዞ ገብቷል። እሱ ለሚስቱት የሚራራ ነው። ኢየሱስ ክርስቶስ ጌታ ነው። አንዳንዶች አይ ብለው በተደጋጋሚ ባጠፉት ጥፋት ይሁን አንድ ጊዜ ባጠፉት ጥፋት ከቸርች ርቀዋል። በቃ እግዚአብሔር እንደኛ አይነቱ አይቀበልም ማለት እንደራሳቸው አድርገው ስለሚያስቡ እንደ ሰው አድርገው ስለሚያስቡ በቃ ግን ለእናንተ እናገራለሁ። እዚህም ስፍራ እንዳላችሁ አስባለሁ። እግዚአብሔር ይወዳችኋል። ሊቀ ካህናቱ ኢየሱስ በእናንተ ጊቭ አፕ የማያደርግ አውቀኝ አሁንም አለ። አሁንም አጋጣሚ አይደለም እግዚአብሔር የሚናገራችሁ በዓላማ ነው። ኢየሱስ ጌታ ነው። የሚራራ አለ፣ የሚምር አለ፣ በአውቀኝ አለ። የእግዚአብሔር ቃል አለን ነው የሚለው። ሃሌሉያ። ስለዚህ ዕብራውያን ምዕራፍ 7 ላይ ሲናገር ሃሌሉያ ዕብራውያን ምዕራፍ 7 እና ተላቂ ወደ መጨረሻ ላይ መጣለው። ዕብራውያን ምዕራፍ 7 እና ምዕራፍ 7 25 ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ የሚያድን ታሪክን የሚቀይር ነው። አራራምድን የሚቀይር ነው። አስተሳሰብን የሚቀይር ነው። ከዚህ ጋር ብቻ መታወቅ ነው። ይቀይራል። የገዛችሁ ነገር በኢየሱስም አይገዛችሁም። ያስቸገራችሁ ነገር በኢየሱስም አያስቸግራችሁም። ለምን መካከል የሚገባ ስላለ የሚቆርጥ ስላለ አለ ጸጋ የሚባል ስላለ ምህረት የሚባል ስላለ ምዕራፍ 4 ተፈቱ። ምዕራፍ 4 ቁጥር 14 15 16 የመጨረሻ ክፍል ኢየሱስ ሃሌሉያ 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 ማለት ጥፋት ላይ ናችሁና በዛ ቀጥሎ የሚል አይደለም፣ የሚያነሳ ነው። ክብር ለኢየሱስ ይሁን። ምዕራፍ 4 ቁጥር 14 እስከ 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን አለን አለን አለን። ሃሌሉያ። በሰማያት ያለፈ አሜን ነው። ተቀባይነት ያገኘ ትልቅ ሊቀ ካህናት ሃሌሉያ። ትልቅ በተለይ ምዕራፍ 7 ደግሞ ስለመቀጠልሽ ነው እና እሱ ደግሞ በጣም ጥልቅ ነው። ከኃጢአተኞች የተለየ ስለራሱ ኃጢአት ማቅረብ የሚያስፈልገው ኃጢአት ስለሌለው ቅዱስ የሆነ ትልቅ ሊቀ ካህናት በአብ ዘንድ አለ፣ ጠበቃ አለ። ሃሌሉያ። ለዚህ ነው ዮሐንስ ወንድሞቼ ሆይ አለ አይደለ ኃጢአት እንዳታደርጉ ጽፍላችኋለሁ፣ ብታደርጉ ግን በአብ ዘንድ ምን አለ? አሁንም ጠበቃ አለ። ኃጢአት ሰርቻለሁ ብላችሁ መጥፋት የለባችሁም። ድምራታችሁን ግን ማለት የለበትም። ሰይጣንን ኦፖርቹኒቲ ወስዶ ህይወታችሁን ማጥፋት የለበትም። ከእግዚአብሔር መለየት የለባችሁም። ከቅዱሳን ህብረት መለየት የለባችሁም። ከፌሎሺፕ መለየት የለባችሁም። ከቸርች መለየት የለባችሁም። ክብር ለኢየሱስ። ለምን መመካት ያለባችሁ ድፍረት ሊኖራችሁ የሚገባው በሊቀ ካህናቱ ነው። የእግዚአብሔር ልጅ ኢየሱስ ስለናንተ በአብ ዘንድ ታላቅ ሊቀ ካህናት ነው። ስለዚህ ድፍረታችሁ ይኖራችሁ አለበለ ድፍረታችሁ እምነታችሁ በኢየሱስ ይሁን እና እንዲህ ያለ ሊቀ ካህናት ስላለ ጸንተን ሃይማኖታችንን ጠብቅ፣ እምነታችንን ጠብቅ። አሜን። ቃሉ ሚለንን ጠብቅ ማለት ነው። ቃሉ ሚለን ምንድን ነው? ጸድቃችኋል ስለሆነ፣ ተቀብሏችኋል ስለሆነ፣ የእግዚአብሔር ልጆች ናችሁ ስለሆነ፣ በክርስቶስ የሆነው ያ ስለሆነ እሱን ጠብቁ። አሜን። ጠበቃው ጠበቃ የሚናገረውን አንተ ብትናገረው አንድ ነው መሆን ያለበት የተለያየ እንዴ? አንተና ጠበቃው አንድ ነው መሆን ያለ ጠበቃው ይላል ሚልህን አንተ ተጠየ ይሄን ነው የምትለው ይላል ዝጠየ ያን ነው የምትለው። አሜን። አረጋ እሱ ሌላ አንተ ሌላ ማለት የለባችሁ አንድ። ስለዚህ ኢየሱስ ስለእናንተ የሆነው እሱ እናንተ ናችሁ እና እሱን ጠብቁ ነው የሚለው። አሜን ነው። እና ቁጥር 15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ቁጥር 16 እንግዲህ ምንድን ነው? እንግዲህማ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሃሌሉያ። ያለው ጸጋ ነው። ወደ ጸጋው ዙፋን ስንቀርብ የጸጋው ዙፋን ነው ራሱ ዙፋን ነው። አሜን ነው። ዙፋኑ የዙፋን ነው፣ የጸጋ ዙፋን ነው። ስለዚህ በእምነት ወደ ጸጋው ዙፋን እንቅረብ። ለምን? ምህረት አለው እግዚአብሔር። ለአንተ ምህረት አለው፣ ለአንቺ ምህረት አለው። እግዚአብሔር የሚረዳ ጸጋ አለው፣ የሚያወጣ ጸጋ አለው። ምህረትና ጸጋ ያለው እግዚአብሔር ነው። እንደተረቢያ ይትጉዳይ አባባ ማለት እግዚአብሔር ጸጋ አለው፣ ምህረት አለው። ምህረት ሃሌሉያ። በሚያስፈልገን ጊዜ ደግሞ የሚረዳ ጸጋ
ጸጋ ረዳት አጋዥ በፊት አረግ ነበር አሁን ግን አላረግም ምክንያቱም ጸጋ ሃሌሉያ በፊት የሚገዛኝ ነበር አሁን ግን አይገዛኝም ለምን ጸጋ ኢየሱስ ክርስቶስ ጌታ ነው ከዚህ እስራት መውጣት መሰለኝ ነበር ጌታ ግን ፈታኝ ምንድነው ጸጋ ነው ሃሌሉያ ምህረት አለው እግዚአብሔር የሚያቀፍ ነው እግዚአብሔር የሚቀበል ነው ለምን ታላቅ ይተካናል አለ ምህረት አለ ጸጋ ነው በሮቻችንን ቆምና ይሄን እግዚአብሔር ከጸጋው ዙፋን ስር ስለሆነ ያለ ነው ሃሌሉያ እግዚአብሔር ከፍ ያደርጋችሁ ሃሌሉያ
ያለው ማይገልጠው አሜን ነው ወይ አሜን ነው ወይ እናንተ ያለው ሰው ቃላታችን አይገልጠው ባባችን አይገልጠው እንጂ እግዚአብሔር እኛ ካለው በላይ ነው ሃሌሉያ ጌታ ይባረክ ጌታ ይባረክ መቼም እንደዚህ መድረስ ያለ ክብር ያለ ሰው ዝም ካለ ይገርመኛልና አሜን ነው እዚህ ጉባኤ ላይ የእግዚአብሔር ክብር አለ ሃሌሉያ አሜን ነው ወይ ከልቤ በጣም አከብረው እግዚአብሔር ሰው ነው በጣም ወደው ላየው ምናፍቀው የነበረ ሰው ነውና ተኪ በጣም ወዳለው ሲጆቻችሁ ዘርጉና ጌታ ይባርክ ኢየሱስ ጌታ ነው እንግዲህ እኔ መቼም ይገርመኛል የጸጋ ጉዳይ ይሄ ጸጋ የሚባለው ነገር ይገርመኛል ሰው ውስጥ ሲቀመጥ ወቅና መሰረት አለበት እንስማማለን ሃሌሉያ ጌታ ለተለውስ ያየውት ይሄ የዝማሬና የአምልኮ ጸጋ እንዴት ነው ነገሩ ማልክ ቢቆፈር ያው ስንት ዘመን ይዘፈራል ዛሬ ሲሆን አዲስ ነው ጌታ ይባረክ ስለዚህ እግዚአብሔር በክርስቶስ ራስ ተመረጠ ለእግዚአብሔር ክብር ሃሌሉያ ኢየሱስ ያለ አሜን ነው ስለሌላም ጌታ እናመልካለን ወዳችሁ ያለው ሰው ጠላት ባንተ ላይ ስልጣን የለውም ነገር ሃሌሉያ አሜን ነው ወይ ኢየሱስ ጌታ ነው አሜን ነው ወይ የመከበራችን የመፈራታችን በሕይወት የመኖራችን ምክንያት ኢየሱስ ነው ሃሌሉያ ስለሌሎች ሳይሆን በሕይወት ያለነው ጌታ ይባረክ ከለላ ስላለን ጠበቃ ስላለን አለኝታ ስላለን ኢየሱስ ያለናል አሜን ነው ወይ ጌታ እናመልካለን ከሌላ I
አይደለም